በዛሬው ቪዲዮ መሀል ላይ ከድር ከሆስፒታል የሚወጣበትን ኤንጅላ ሀብሉ እንዳልሰረቀችና ኦዛን እንደሆነ አዝራ የምታውቅበትን መቴ አባት በመሳሪያ የሚቆስልበትንና ኤንጅላ ድጋፍና እንዲሁም እርዳታ የምታደርግበትን ጀሚል ወደ ትልቁ ቤት የሚገባበትን ጎልተን የምትመለከትበትንና እዚያ መቴ ነፍሰ ገዳይ እንዲሆን የሚያደርግበትን አዚዚ ከኦስማን ጋር የምትጣላበትንና ሌሎች ማስጠንቀቂያና ጎብኝቶች ይቀርባሉ። ወደ ጎብኝት ታለፍኩኝ። መቴ አባቱን ተገናኝቶት ይገኛል። እናም በመጨረሻ አባቱ ሁሉም ነገር የተፈጠረው በዚህ አማካኝነት መሆኑን ነግሮት አሁን የመቴ አባት ከሀገር ለመውጣት እየሞከረ ነው። ጀሚል ግን ይህን ለማድረግ እየሞከረ ባለበት ቅጽበት ላይ ሰዎች በመምጣት መሳሪያ ደቅነው ጀሚልን ያስፈራሩታል። ጀሚል ከእነሱ ለመሸሽ ይሞክራል። ገንዘቡን ይዞ ለመጥፋት እየሞከረ የነበረው ጀሚል አሁን በሰዎች መፈለግና መሳደድ ጀመረ። ይሁንና መቴ ደግሞ በሌላ በኩል በጣም አዝኖና ተግዞ ይገኛል። አባቱ በተናገረው ንግግሮች በጣም አዝኗል። በዚህ የተነሳ ኤንጅላ ከኋላ ሆና እሱን ለማረጋጋት ሙከራ እያደረገች ነው። አንቺ በህይወቴ ውስጥ ትልቅ ቦታ አለሽ። እናም አንቺን አለመምረጤ ስህተት ነው። አዝራ ጋር መሆኔ ስህተት ነው። ግን ደግሞ ልጅ አለ። ስለዚህ ልጅን የምታሳድግበት ሰዓት ደርሷል። ከዚህ በኋላ ከሷ ጋር ስትል ትነግሯል። ግን ደግሞ ይህን ሁሉ ነገር እየነገረችው ምንም ተስፋ መቁረጥ ያልፈልገው መቴ የኤንጅላን ከንፈሮች ይስማታል። ከድር ሆስፒታል ውስጥ ነበር። ስልኩን አውጥቶ ለመቴ ይደውልለታል። መቴም አሁን ወደ ከድር ጋር በፍጥነት ወደ ሆስፒታል ያመራል ኤንጅላን ይዞ። ግን ከድር በነበረበት ቅጽበት ላይ አዝራ እዛ ውስጥ ነበረች። አዝራ በጣም ደክሟት እዛ እያስታመመችው ነበር። ይህን የተመለከተውን ከድር ለመቴ ሁሉን ነገር ይነግረዋል። እናም አዝራ ስትነሳ ደግሞ ምን ይፈጠራል? ምክንያቱም ኤንጅላን ሌባ ብላ የወቀሰቻት ነበር። አዝራ ከእንቅልፏ ስትነሳ ካልደበደብኳት ካልገደልኳት ብላ ኤንጅላ ላይ ትነሳለች። በዚህ ምክንያት ላይ ኤንጅላ ምንም ነገር አለማድረጓን ስትናገር አዝራም መቴና እንዲሁም ከድር ስላሉ አመስግኝ ግን ደግሞ አለቅሽ በማለት ታስፈራራታል። መቴም ይህ ነገር እውነት እንዳልሆነ አዝራን ይነግረታል። ከድርም ቢሆን ለኤንጅላ ጠበቃ ይቆማሉ። ግን አዝራ በሁሉም ሰው በጣም ተበሳይታ አለቃትም ገላታለሁ ትላለች። እሷ ናት ሀብሌን የሰረቀችው የዘረፈችኝም ትላለች። መቴ ከአቶ ዚያ ጋር በመሄድ የተለያዩ ጥያቄዎችን ስለ አባቱ ለመጠየቅ ሙከራ ያደርጋል። ግን ዚያው አልፈቀደለትም ነበር። በዚህ የተነሳ ዚያ መቴ ጠንካራ የሆነ አለመምጣቱና ልፍስፍስ መሆኑን ይነግረዋል። ስለዚህ ነገ ወንድነቱን የሚያስመሰክርበትን ትልቅ ስራ እንደሚሰራም ይነግረዋል። ምን ይሆን? ምናልባት ነፍስ እንዲያጠፋ ሊያስገድደው ይሆን? እስከ ትዕይንት ፍጻሜ አብራችሁ ቆዩ። ከድር ለማስታመም እዛው የቆየችው ኤንጅላን የኤንጅላን መተኛት የተመለከተው ከድር እሷ አልጋ ላይ አስተኝቶ እሷን ከሩቁ እየተመለከተ ፍቅሩን ለመግለጽ ሙከራ ያደርጋል። አሁን ሁሉም ነገር ተስተካክሎ ኤንጅላ ወደ ቤቷ ተመለሰ። ከድርም ቢሆን ድኗል። በዚህ የተነሳ ኤንጅላ ቤት ውስጥ በነበረችበት ሰዓት ላይ አዚያ ጋር እያወራች ነው። ግን ኡስማን እሷን ሲመለከት አንቺ ዘራፊ ሌባ በማለት እሷን ጸጉሮቿን ይዞ ለመደብደብና እንዲሁም ለማሰቃየት ሙከራ ያደርጋል። በዚህ የተነሳ በጣም እየተናደደችውና ኤንጅላ ያዘነችው ከዚያ ቤት ውስጥ ለማምራት ትሞክራለች። ከድርን ሁሉም ሰዎች ይዘው ያስቆሙታል። ኤንጅላም ከቤት ውስጥ ጠፋች። አዚዝም ኡስማንን በማስቆም ከዚህ በኋላ ይህን ነገር የምታደርገው ከሆነ እኔንም ታጣኛለህ፣ ኤንጅላን ብቻ አይደለም። ከዚህ በኋላ ኤንጅላን ማታከብርልኝ ከሆነና እሷን ጫፏን ለመንካት የምትሞክር ከሆነ እኔ እናንተ እንፋታለን በማለት ታስፈራሯለች። ሙበራም በሆን እናቷን አዚዝን ለመቆጣት ብትሞክርም እንኳን አዚዝ ግን ሁሉንም ሰው አሻፍረኝ በማለት ኡስማንን አስፈራርተው ካለችበት ቦታ ትሄዳለች። እናም ከቤት ውስጥም ለቃ እንደምትሄድላቸው ትናገራለች። አፏን የከፈተች የነበረችው ሙበራን በጥፊ ትመታታለች። አሁን አዚዝ ከኤንጅላ ጎን ናት። ኦዛን የጠፋውን የአንገት ሀብሏን ለራሷ ለአዝራ ይመልስላታል። አዝራ ይህንን ስትመለከት አንተን የወሰድከው ኦዛን በማለት ኦዛንን መደብደብ ጀምራለች። በጣም የጮችና እየተናደደች እንዴት እንደዚህ ታደርጋለህ? እንዴት ኤንጅላን እኔን ታስወቅሰኛለህ? እንዴት ሌባ ታስብለኛለህ? ኤንጅላን እኮ አስወቅሰኛል፣ ሌባ አስብለኛል በማለት እሱ ላይ ትጮህበታለች። አዎ ትጮህበታለች። በዚህ ነገርም በጣም ትበሳጫለች። ምክንያቱም አሁን ኦዛን የሰራው ነገር ትልቅ ነገር ነው፣ ትልቅ መጥፎ ነገር። ምክንያቱም እንደዚህ እንዲሆን ስለማትፈልግ እና በዚህ ነገር በጣም አብዳ እርስ በርስ እየተጨቃጨቁ ባሉበት ቅጽበት ላይ ወደ እነሱ ጋር አንድ ሰው ይመጣል። ኦዛንም ለአዝራ አንቺ ገንዘቡን ብትሰጪ ኖሮ ይህ ነገር ባልተፈጠረ ነበር። ገንዘብ አምጪም እየተናገረች ነበር፣ ግን አንቺ ገንዘቡን ልትሰጪኝ አልፈቀድሽም። እሷን አግባት፣ እናም ደግሞ እንደምታግባት ኤንጅላን ተናገር አለችኝ። እኔም ተናገርኩ፣ ግን ቤቱን አልሰጠሽኝም በማለት ኦዛን ይናገራል። ኤንጅላ ወደ ሰራተኛዋ ጋር ትሄዳለች። ወደ ትልቁ ወደ አቲሽ ቤት ውስጥ ትመጣለች። እናም ከመጣች በኋላ በመጀመሪያ ብድር ከተበደረችው ከሰራተኛዋ የአንዳንዱን ገንዘብ እየመለሰችላት እንኪ አመሰግናለሁ ለሁሉም ነገር በማለት ገንዘቡን ትመልስላትና ጭማሪን ትጨምርላታለች። እናም ስለ እርዳቻትና ስላገዘቻት አመስግናት አሁን ወደ ቤተሰቡ ጋር ትቀላቀላለች። እሷን በጠና እየፈለገች የነበረችው እናም ደግሞ ሌባ እያለች የነበረችው የአዝራ እናታለች። በዚህ ጊዜት ላይ ኤንጅላ ወደፊት ለፊት በመሄድም እኔ እናንተን ገንዘብም ሆነ የእናንተን ሀብል አሊያም አንድም ነገር አልወሰድኩም፣ እንደዛ ብላችሁ የምታስቡ ከሆነ ያ የእናንተ ሀሳብ ነው፣ ግን ደግሞ እኔ ምንም የነካሁት ነገር የለም በማለት ለፊሊዝና ለአቲፍ ትናገራለች። በዚህ ጊዜያት ላይ ፊሊዝ እሷ ላይ የጮች ባለችበት ሰዓት ላይ መረጃም ሆነ እንዲሁም ደግሞ የሚፈልጉት ነገር ካለ አሊያም ደግሞ ጌጡ ተሽጧል የሚል እናም በኤንጅላ ተሽጧል የሚባል ነገር ካለ የሚፈልጉበት የጌጣጌጥ ስፍራ አሊያም ደግሞ የፈለጉበት ቦታ ሄደው ማጣራት እንደሚችሉት ትናገራለች። ይህንን የሰማው አቲፍም ከኤንጅላ ጎን ይቆማል። አዎ ከኤንጅላ ጎን ይቆማል። አቲፍም ልጅቱን በባዶ መከልከልና እንዲሁም ደግሞ እሷን መውቀስ አስፈላጊ አለመሆኑን ይናገራል።
የኦዛንና እንዲሁም የአዝራ መከራከር የሰማችው የኦዛን እናት ደግሞ ወደዛ ስፍራ ውስጥ ስትገባ ልጇ ሀብሉን መስረቁን ትገነዘባለች። በዚህ የተነሳ እሷም ይህን ነገር ስትሰማ ፍሱን አሁን ሁሉንም ነገር አዝራ እንድትደብቅና ቤተሰቡ እንዳይዋረድ ትናገራለች። በዚህም ጊዜያት ላይ ግን ደግሞ ልጅ ሰርቆ በኢንጅል አሳቧል ስትል ትናገራለች። እናም ወዲያው ተገኘ ብለሽ መጮህ ይኖርብሻል፣ ስለዚህ ተገኝቷል ብለሽ ለሌላ ሰው ትናገሪያለሽ። አሁን ኢንጅላ የሰረቀችው አልመሰለኝም ብለሽ ኦዛንንም ነጻ ታወጫለሽ በማለት ፍሱን ትነግራታለች። ኢንጅላ አለመታመኗና በሁሉም ሰው መወቀሷ እጅግ በጣም አናዷት ይገኛል። እናም ከቤት ውስጥ በጣም እያለቀሰች ትወጣለች። በዚህ የተነሳ እዚህ ደውላላት ከቤት ውስጥ ልትወጣ እንደሆነና ልትፈታ መሆኑን ትነግራታለች። በእንዲህ እንዳለ ግን ስላላሰበችው ሁኔታ አንድ ሰው እሷን ከኋላ ይነካትና ያስደነግጣታል። እሱም ደግሞ የመቴ አባት ነበር። የመቴ አባትም እርዳታ እንደሚያስፈልገው እየነገረ ሆዱ ላይ በመሳሪያ መመታቱን ያሳያታል። እናም የመሳሪያ አደጋ መፈጸሙንና አሁን በጣም እየደማ መሆኑን ሊሞት መሆኑን ይነግራታል። የማትረዳው ከሆነ ህይወቱ እንደሚያልፍም ይነግራታል። በሌላ በኩል ደግሞ ከድርን የደበደቡትን ሰዎችና እንዲሁም በስራቸው መካከል የገቡበትን ሰዎች አሁን ኮንትዚያ በሌላ በኩል ለመቴ ጥንካሬ ለመስጠትና እንዲሁም ጨካኝ እንዲሆን ለማድረግ ከሰውየው ጋር እንዲቀርብና ሂዶ እንዲደባደብ እንዲሁም በእጁ እንዲያስገባው ይነግረዋል። መቴም ሰውየውን ሂዶ እርስ በርስ ወደፊት ለፊቱ ከቆመ በኋላ ሰውየውን ተጋፍቶ ተደባድቦም እናም በመጨረሻ መቴም ሰውየውን እርስ በርስ ከተደባደቡ በኋላ መቴ ሰውየውን በእጁ አድርጎ ደም በደም አድርጎ አንገቱ ላይም ጩቤ ይይዝበታል። በዚህ ጊዜያት ላይ ከድር ከሰዎቹ ጋር ይመጣል። እናም ኮንትዚያ ካለበት ስፍራ ውስጥ በመውጣት ማስጠንቀቂያ እየሰጠ መቴንም ሆነ ከድርን የነካ ሰው አሁን ትልቅ ኪሳራ እንደሚደርስበት እያስጠነቀቀው ይገኛል። መቴ ግን ይህንን ሁሉ ነገር ለኮንትዚያ ያድርግ እንጂ አባቱ የተናገረው ነገራቶች ስላሉ በጣም አዝኖ ነበር። ከድርና እንዲሁም መቴ ደግሞ እርስ በርስ ሁለቱም ሰላም ይባባላሉ። ኮንትዚያና እንዲሁም መቴ እርስ በርስ የተመለካከቱ ኮንትዚያ መቴን ጠንካራ አድርገዋለሁ ብሎ ሲያስብ መቴ ግን በጣም ጨካኝ እያደረገው እንደሆነ ገባው እና መቴም እጆቹን እየነካካ በጣም ያዝናል። የሞት ጣር ላይ ነኝ ልሞት ነው በማለትም ደግሞ ጀሚል እየለመናት ያለችው ኢንጅል አለች። የመቴ አባት በጣም እየለመናት ይገኛል። እሷ ምንም ነገር እንደማትረዳው ትነግረዋለች። ኢስራ ደግሞ የጀሚል የድሮ ፍቅረኛ አሊያም ደግሞ የመቴ ትክክለኛ ናት የነጠቀችው ሴት ደግሞ አሁን ለመቴ ከደወለችለት በኋላ ይቅርታ ትጠይቅለታለች። በሌላ ስፍራ መርጃን በሚል ስልክ ለመቴ ስልክ እየተደወለለት አሁን አባቱ መቁሰሉንና እንዲሁም ሕክምና እንዲደረግለት እንደለመናት ምን እንደምታደርግ ትጠይቀዋለች። እሱም በዚህ ሰዓት ላይ እንድትረዳው ይጠይቃታል። አላቅም ወይም ደግሞ አንቺ የምትፈልጊውን ነገር አድርጊ ሲል ይነግራታል። በዚህ ጊዜያት ላይ መቴን ለመርዳት ወደኋላ በመዞር የመቴን አባት ለመርዳት ወደኋላ ትዞራለች። አሁን መቴ ወደ ቤተሰቡ ተመልሶ ይገኛል። አሁን ሁሉም ቤተሰብ በተሰበሰበበት ቅጽበት ላይ በተባለችው መልኩ አዝራን ብትሆን ሀብሉ ተገኝቷል እያለች እየጮኸች ትመጣለች። የእሷን መጮህ የሰሙት ሁሉም ሰዎች ይደናገጣሉ። ምክንያቱም መጀመሪያ በትክክል ሳትፈልጊ እንዴት አሁን ተገኘ ትያለች። በሌላ በኩል ኢንጅላን ወቅሰሻል ሲሉ ነው ይጠይቋታል። ኢንጅላ ደግሞ ማንም ሰው ሳይመለከታት ጠባቂዎቹን በማዘናጋት የመቴን አባት ወይም ደግሞ ጀሚልን ወደ ቤት ውስጥ ታስገባዋለች። ወደ መቴ ቤት ውስጥ ወደ መቴ ቤት ውስጥ ካስገባችሁ በኋላ ወደ ትልቁ ዚያ ቤት ካስገባችሁ በኋላ የሕክምና እርዳታ የሚያገኝበትን መንገድ ለመፈጸም ሙከራ ታደርጋለች። ማንም ሰው ሳይመለከታት ሞር ውስጥ ለመግባት ስትሞክር አዝራ ደግሞ ሁሉም ሰው እየጮህባት ይሰማል። ምክንያቱም አዝራ አሁን ሀብሉ ተገኝቷል እያለች ነው። ይህንን የተመለከተችው ፋሮን ሳም ነይ ቶሎ በማለት የጠራቻት አንቺ ሌባ አይደለሽም፣ ራሷ የጠፋባትን እቃውን ማግኘት ትችላለች፣ ስለዚህ ኢንጅላ አንቺ ተጠያቂ አይደለሽም ሲል ኢንጅላንና እንዲሁም አዝራን ለማቀሳሳይ ይሞክራሉ። ግን ደግሞ ራሷ ኢንጅላ እየደበቀች ያለችው ሚስጥር አለ። እሱም ደግሞ ጀሚልን እየደበቀችው ትገኛለች። በዚህ ቅጽበት ላይ ሁሉም ቤተሰቦች በተሰበሰቡበት ሰዓት ላይ ጉልተን በድንገት ወደ መስተዋቱ እየተመለከተች ባለችበት ቅጽበት ላይ ጀሚልን ፊት ለፊት ትመለከተዋለች። እናም ጀሚል በማለት ትጮኻለች። የጉልተንን ጀሚል ብሎ መጮህ ሁሉም ሰዎች ስላስደነገጠ መቴም ቢሆን ምን በማለት ወደ እናቱ ወደፊት ለፊት ይጠቃል። እዚያም ሁሉም ሰዎች ይደነግጣሉ። እንዲሁም ደግሞ ኤንጅላም ተያይተው እንደሆነ ስለገባት እሷም እዛ ያለችበት ቦታ ደረቅ ብላ ትቀራለች። ተመልካቾች የዛሬው ትዕይንት እዚህ ጋር ይጠናቀቃል። ጉልተን የመቴን አባት ጀሚልን ስታገኝ ትሽር ይሆን አሊያስ ደግሞ ምን ይፈጠራል? ዚያስ ያንን ነገር ሲያውቅ መቴስ እናም ደግሞ በመሳሪያ ተመቶ የሚገኘውን የመቴን አባት ጀሚልን ያገኙታል? የለሁላችንም ጥያቄ ነው። ፓርት 2 እንዲሰራ ፓርት 2 ኮሜንት ላይ ማለት